ጤና ይስጥልኝ። እንኳን ወደ ታቲ ፊክስ ወይም ታቲ ፎሬክስ የኢትዮጵያው ታቲ ፎሬክስ እንኳን በሰላም መጣችሁ እያልኩኝ እንዴት ናችሁ? ዋቲዝ ፎሬክስ የሚለው ከቢግነር እስከ አድቫንስድ ያለውን ያዘጋጀውላችሁ እኔ ታቲ ነኝ። ይሄን ነገር ከመጀመራችሁ በፊት ቲክቶኬን፣ ቴሌግራሜንም ዩቱቤንም ፎሎ እና ሳብስክራይብ እንድታደርጉ እየጠየቅኳችሁ ይሄን ነገር ምንድነው ፎሬክስ ከሚለው አሁን አብዛኛው ሰው ስለ ፎሬክስ አውቋል፣ ግን ምናልባት ያላወቀ ሰው ሊኖር ይችላል በሚል ሂሳቤ እቺን ሞጁል የውጭ ሀገራት ቢሆንም ለእናንተ በሚገባ መልኩ ቀለል ያለች ናት። ቀለል ያለችዋን አዘጋጅቼላችኋለሁ። ፒዲኤፍዋን ደግሞ የምትፈልጉ ከሆነ ቴሌግራም ላይ ሊንክ ከታች አስቀምጥላችኋለሁ፣ ወይም ደግሞ አት ታቴ ኤፍኤክስ 40 ብትሉ ቴሌግራም ሊንኬ ነው። ከዛ ገብታችሁ ቻናሉን መቀላቀል ትችላላችሁ። ይሄን ስትጀምሩ ይሄን ከጨረሳችሁ በኋላ ምናልባት የፋይናንስ እክል ቢያጋጥማችሁ እኔ ቻናሌ ኖ ዲፖዚት ቦነስ የተዘጋጀ ቻናል አለ። በየቀኑ ምናልባት ከተገኘ በሳምንት 2-3 አንድም የተገኘ ቦነስ የሚለቅበት ቴሌግራም ቻናል ስላለኝ እዛ በመቀላቀል የእድሉ ተጠቃሚ እንድትሆኑ እየጋበዝኳችሁ ይሄን ጀምራለሁ። ፎሬክስ ምንድን ነው ሲባል ከስሙም እንደምንረዳው ዋት ኢዝ ፎሬክስ፣ ፎሬክስ ካረንሲ ፔር እና ቤዚክ ኦፍ ፎሬክስ እና የሚለውን ላስረዳችሁ። ፎሬክስ የሚለው ፎሬን ኤክስቼንጅ ነው። ከረንሲ ደግሞ የሚለው የከረንሲ ሀገራት ፔሮች ለምሳሌ ኢቲቢ፣ ዩኤስዲ፣ ኢቲቢ፣ ጂቢፒ ግሬት ብሪቲሽ ፓውንድ ማለት ነው። ደግሞ የአውስትራሊያ ዶላር ከኢቲቢ ምናልባት እንደዚህ ኢቲቢ ገብቷል። በነገራችን ላይ ኢቲቢ ዩኤስዲ አለ። ማንም ሰው ትሬድ ባያደርገውም ዝም ብሎ ገብቷል። እና እንደዛ የአንድን ሀገር ከአንድ ሀገር ጋር ጥምር ተጣምሮ የአንድ ሀገር ኢኮኖሚ በተለያዩ ሁኔታዎች በሚቀዛቀዝበት እና በሚወርድበት ጦርነት በሚከሰትበት የሀገራት ገንዘብ የሆነ ነገር ሲያስመዘግቡ የሆነ ነገር ሲሳካ የሀገራት ገንዘቡ የማደግ ኢኮኖሚ ሲያድግ ገንዘባቸውንም ያድጋል እና እንደዚህ መልኩ ነው ትሬድ የሚደረገው። እና ይሄ ነገር ለሶስት ነው የሚካፈለው። ፈንዳሜንታል ይባላል፣ አናላይዝ ቴክኒካል አናላይዝ እና ሴንቲሜንታል ይባላል። እነዛ ደግሞ ፈንዳሜንታል አናላይዝ የሚባለው አሁን ለምሳሌ ጦርነት ምናምን ነገር ሲከሰት የሆነ የኢኮኖሚ የሆነ ነገሩ ሲበላሽ ፈንዳሜንታል አሁን በዜናዎች የሚወጣ ፈንዳሜንታል ይባላል። ያኛው ደግሞ ሴንቲሜንታል፣ ሁለቱንም እንትን ያካተተ ነው። አናላይዝ ደግሞ ቴክኒካል የሚባለው ቻርትን እያያችሁ ያው ቴክኒክ ነው። ቻርትን እያያችሁ የትላንቱ ለዛሬ ምን አይነት መልእክት ያመጣል፣ ከትላንትና ወዲያ የዛሬ ሳምንት የነበረው ዊክሊ ደግሞ ምን አይነት ተጽዕኖ ያመጣል የሚለው የምንለካው ቴክኒካል አናላይስ ነው። አብዛኛው ሰዎች የሚጠቀሙት ቴክኒካል ነው የሚጠቀሙት። ፈንዳሜንታልን ብትጠቀሙ ምርጥ ነው። እና ፈንዳሜንታልን የሚጠቀሙ ሰዎች አሉ፣ ዜና ትሬድ የሚያደርጉ ሰዎች አሉ። እና እነሱ አሁን ምንድነው ፈንዳሜንታል ነው የሚባሉት። አንድ ሀገር ላይ ለምሳሌ ጦርነት ሲካሄድ አሁን ለምሳሌ ኦይል ያለበት ሀገር ጦርነት ቢካሄድ የኦይል ዋጋ እንደሚጨምር በእጃችሁ አሁን ለምሳሌ ወደ ኢትዮጵያ ልምጣና ዘይት አሁን ከውጭ መግባቱን ቢያቆም ነጋዴዎች ዘይትን የያዙ ሰዎች ምንድን ነው የሚያደርጉት? ዘይቱን ቶሎ ከመሸጥ ይልቅ ይይዛሉ። በሚይዙበት ሰዓት ምንድን ነው ገበያው ላይ እጥረት ያጋጥማል። የዘይት እጥረት ሲያጋጥም እዛ ላይ ደግሞ ምንድን ነው የሚያደርጉ? እነሱ ዋጋውን ያስወድዳሉ። አሁን እንደዚህ አይነት ሰዓት አለ። አሁን ለምሳሌ ጎልድ የሀገራት ኢኮኖሚ የሆነ ነገር ቢሆን ጎልድ ደግሞ እየጨመረ ነው የሚሄደው አቅሙ ኤክስ ዩኤስዲ የሚባለው ማለት ጎልድ ደግሞ አቅሙ እየጨመረ ነው የሚሄደው። የሆነ ጦርነት ምናምን ነገር በወጣ ቁጥር ጎልድ ፈላጊ ሲያጣ ምናምን ነገር ደግሞ ዶላር እየበረታ ያኛው ደግሞ እየተቀዛቀዘ ነው የሚመጣው።
ይሄ ምንድነው? ፈንዳሜንታል ተብሎ ነው የሚጠራው። ይሄ ፈንዳሜንታል ተብሎ ነው የሚጠራው። ሴንቲሜንታል ደግሞ እነዚህ ሁለቱንም እንትን ያለ ነው እና እናንተ ከዚህ የተመቻችሁን መርጣችሁ ትሬድ ማድረግ ትችላላችሁ። ድሮ አሁን የሆነ መጽሐፍ ላይ የድሮ ሰዎች ፈንዳሜንታል ብቻ ትሬድ እንደሚያደርጉ ነው። አሁን ቴክኒካል አናላይዝ ሲያደርጉ የሆነ ሰዓት ላይ እነዚህ እብድ ናቸው ምናምን ነገር እስከመባል የደረሱ ሰዎች አሉ። ቴክኒካል አናላይዝ ሲያደርጉ ማለት ነው። ግን ከጊዜ በኋላ ሰው ሙሉ ቴክኒካል መረጠና ቴክኒካል ቀለል ላላችሁም ይሁን የተሻለም ይሁን ብቻ ወደ ቴክኒካል እንደዞሩ ነው የሚያሳየው። ሌላው ምንድነው? ከረንሲ ፔር ከረንሲ ፔር አውርቻለሁ። ቤዚክ አሁን ለምሳሌ ቤዝ እና ኮት ምናምን ነገር የሚባሉ እንትኖች ፔሮች አሉ፣ ሲጣምር ጥምር ማለት ነው። ቤዝ ኮት አሁን ለምሳሌ ኢቲቢ ዩኤስዲ ከሆነ ኢቲቢ ምንድነው? እዛ ጋር ቤዝ ከረንሲ ነው፣ ያኛው ኮት ከረንሲ ነው የሚባለው። እና ፎሬክስ ደግሞ በስንት ነው የሚከፈለው ምናምን ነገር የሚለውን ፎሬክስ ለምሳሌ ፎሪን ኤክስቼንጅ አሁን ከረንሲ ብቻ አይደለም ትሬድ የሚደረገው። ለምሳሌ ኢንዴክስ አለ፣ ኮሞዲቲ አለ፣ ክሪፕቶ አለ። ክሪፕቶ እንደው ለማስታወስ የዛኔ በቴሌግራም ታፕታፕ የሚደረጉ እንደዛ አይነት አሁን ለምሳሌ ቢትኮይን አለ፣ ኢቴሪየም ምናምን ነገር እነሱ ክሪፕቶ ነው የሚባሉት። ሌላው ምንድነው? ሳይኮሎጂ አሁን ለምሳሌ ይሄ ሁሉ የተናገርኳቸው ምንድነው 25% ነው የሚይዘው። ዋናው ነገር ግን ሳይኮሎጂ ነው። ትልቁ ነገር ሳይኮሎጂ ነው። ወደ ሳይኮሎጂ እንመጣለን። አንዳንድ ሰዎች ኮርስ ከሰጡ በኋላ ስለ ሳይኮሎጂ ይረሳሉ። 25%ቱን ለእናንተ ከተናገሩ ካስተማሩ በኋላ 75%ቱን ይተዋሉ። ያንንም እናያለን። እና ሳብስክራይብ ያላደረጋችሁ እያደረጋችሁ እና ሌላው ምንድነው? ስለ ሳይኮሎጂ እንመጣለን። ስለ ቻርቱም እንመጣለን። ቻርቱን ድብን አድርገን እናያለን። ድብን አድርገን ማለት ነው። እና ቅድም የነገርኳችሁ አሁን ለምሳሌ ኤፍኤክስ የተባለው ኤፍኤክስ የሚባለው ፎሪን ኤክስቼንጅ ነው። በአጭሩ ነው ኤፍኤክስ የሆነው። ፎሪን ኤክስቼንጅ የሚለው በአጭሩ ኤፍኤክስ ምናምን ነገር ተባለ። ያው ፎር የሚለው ኤፍ ሆነ፣ ኤክስ የሚለው ኤክስቼንጅ ምናምን ከሚለው ጋር እንደሆነ እንረዳለን። ሌላው ነገር ምንድን ነው? መቼ ነው የሚሰራው ፎሬክስ ትሬዲንግ የሚለው? ፎሬክስ ትሬዲንግ በሳምንት 5 ቀን ሰኞ፣ ማክሰኞ፣ ሮብ፣ አርብ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ 5 ቀን ደግሞ በቀን 24 ሰዓት እንደሚሰራ ነው። 24 ሰዓት እንደሚሰራ ነው። ያኛው 7 ቀን የሚሰራ አለ። ክሪፕቶ 7 ቀን ነው የሚሰራው፣ እረፍት የለውም ማለት ነው። እና ክሪፕቶ ትሬድ የምታደርጉ ከሆነ ሙሉ ሳምንቱንም ትሬድ ማድረግ ትችላላችሁ። እና ሙሉ ሳምንቱን ትሬድ ማድረግ ባይመከርም ሙሉ ሳምንቱን ይሰራል። ይሄ ደግሞ እነዚህ ደግሞ በሳምንት 5 ቀን ብቻ ነው የሚሰሩት፣ 24 ሰዓት ይሰራሉ። እና ሌላው ምንድን ነው? ይሄ ፎሬክስ የሚባለው በነገራችን ላይ የዓለማችን ትልቁ ገበያ እንደሆነ ነው። አሁን ለምሳሌ 3 አይነት ሴሽኖች አሉ። ኤዥያን ሴሽን በአጭሩ ስንወስዱ ማለት ኤዥያን ሴሽን፣ ለንደን ሴሽን እና ኒውዮርክ ሴሽን የሚባሉ እነዚህ በሶስቱ ሰዓት ገበያው አሁን ኦፕን የሚደረግበት ሰዓት አለ። ለምሳሌ ኤዥያን የሚከፈትበት ሰዓት አለ፣ ኒውዮርክ የሚከፈትበት ሰዓት አለ፣ ደግሞ ለንደን የሚከፈትበት ሰዓት አለ። ቶኪዮ፣ ሲድኒ፣ ፍራንክፈርት ምናምን ነገር እና የሚባሉ እነዛ በኤዥያን ነው የሚጠቃለሉት። ለንደን ራሱን የቻለ ለንደን ነው። ሲድኒ ያው አንድ ላይ ቢል አሪፍ ነው። እሱ ብዙም አይጠቀሙ፣ ቮላቲሊቲ እንቅስቃሴ የለውም። ገበያው ቢከፈትም ባይከፈትም እንቅስቃሴ የለውም። ዋናው ምንድን ነው? ቶኪዮ አማን ነው። ኤዥያን ያው ቶኪዮ፣ ለንደን እና ኒውዮርክ ነው። ኒውዮርክ በጣም ቮላቲሊቲ ያለው እሱ ብቻ ሳይሆን ለምሳሌ ፔሮች ይወስናሉ እንጂ ኤዥያንም ቶኪዮ ሰዓትም ቮላቲሊቲ ያለበት ማርኬት አለ፣ ፔር አለ። አሁን ለምሳሌ ኤዩዲ ጄፒዋይ
ኤዩዲጄፒ ወይ አሁን ትሬድ ብታደርጉ በቶኪዮ ሰዓት ነው ቮላቲሊቲ ያለው እንቅስቃሴ ያለው። ምክንያቱም የኤዥያን ትሬደሮች ናቸው የራሳቸው ገበያ ሲከፈት ነው እንትን የሚሉት ማለት የሀገራቸው በኤዥያን ስለሆነ የእነሱ አሁን ኤዩዲ አሁን የጃፓን ሲሆን ኤዥያን ስለዚህ የሚከፈትበት በራሳቸው ሰዓት ስለሆነ የራሳቸውን እንትን ነው ትሬድ የሚያደርጉት። ለንደን ላይ ደግሞ እነ ዩሮ ጂቢፒ ምናምን ነገር ይበረታሉ። ኒውዮርክ ደግሞ ጎልድ ምናምን ነገር እንደሚበረታ ኢንዴክሶች እንደሚበረቱ እናያለና ይሄ ሁሉ ምንድን ነው ቤዝ መግቢያ ነው ይሄን ይመስላሉ። እና ሌላው ትልቁ ገበያ ቅድም ያልኳችሁ ምንድን ነው እዚህ ጋር አሁን ለምሳሌ እሺ እዚህ ጋር 22.4 ቢሊየን እንትን ያለው አሁን ለምሳሌ ኒውዮርክ አንዱ ላይ ለምሳሌ እሺ ወይን ኮምፔንድ ዚስ ቫሪያስ ስቶክ እንደ ኮሞዲቲ እንደ ቦንድ ማርኬት ትልቁን እንትን እንደሚሸፍን ነው። እና ያው ቢገስት ዘ ወርልድ ኒውዮርክ ሴሽን እንደ አቨሬጅ አሁን ለምሳሌ በኒውዮርክ 22.4 ቢሊዮን ዶላር በዳይን ከተንቀሳቀስ ቮሊዩም አለ። ቮሊዩም ማለት የእንትኑ የእንቅስቃሴ የሚለካበት እንትን ነው የእንቅስቃሴ መጠን ነው። እና በለንደን ደግሞ 7.2 ቢሊዮን ሚሊዮን አይደለም ቢሊዮን ነው የሚንቀሳቀሰው። የእነዚህ ሁሉ ደግሞ ሲደመር 7.2 ቢሊዮን ነው። አሁን ለምሳሌ ለንደን ማለት ነው። አንድ ላይ ደግሞ የነዛ የሶስቱም ሲደመር 5.3 ትሪሊየን። የቅድሙ ቢሊየን ነው፣ ይሄ ደግሞ ትሪሊየን ነው። አሁን ላይ ደግሞ ሰሞኑ የሰማው 7 ነጥብ የሚባለውን ሰምቻለሁ። 7 ነጥብ ትሪሊየን እንደሚንቀሳቀስ በቀን ማለት ነው። ይሄም ያክል ዶላር ይንቀሳቀሳል። ስለዚህ ትልቁ ገበያ ነው፣ የዓለማችን ትልቁ ገበያ ነው። አስቡ፣ የዓለማችን ትልቁ ገበያ ነው። 7 ነጥብ እዚህ ጋር ባለው መረጃ እናወራና 5.3 ትሪሊየን ዶላር በቀን የሚንቀሳቀስበት ገበያ ነው። ትንሽ ገበያ አይደለም። እና እዚህ ገበያ ላይ ስንገባ እንግዲህ ይሄ የሚያክል ሰው፣ ይሄ የሚያክል ገንዘብ፣ ይሄ የሚያክል ባንኮች ማን ነው አሁን ለምሳሌ ዋናው ነገር ማን ነው ትሬድ የሚያደርጉ እዛ ላይ ማን ነው ትሬድ የሚያደርጉ ሲባል እነዚህ ሄጅ ፈንዶች የሚባሉት ደግሞ ባንኮች፣ ትላልቅ ባንኮች ማለት ነው። ትላልቅ ባንኮች፣ ትላልቅ ሄጅ ፈንዶች፣ የተለያዩ እንትኖች አሉ። የመጨረሻ ላይ ትንሽ የሚባለው እኛ ነን ሪቴል ትሬደሮች የምንባለው። ሪቴል ትሬደሮችም ከጊዜ በኋላ እንደገባን ነው መረጃው የሚያስረዳው። ከዛ በፊት ግን ባንኮች፣ ትላልቅ ባንኮች እና ኮርፖሬቶች ትላልቅ እንትኖች ንግዶች ምናምን ነገር ትሬድ እንደሚያደርጉ እና ከተወሰነ ጊዜ በኋላ እነዚህ ደግሞ ሪቴል ትሬደሮችም ሊኩዲቲ ለመሆን እንዳስገቡ ሊኩዲቲ ለማድረግ እንዳስገቡ ነው መረጃዎች እንትን የሚለው እና ከነዚህ ሲደመር የኛ ሪቴል ትሬደር ነው አሁን ሙሉ ትሬደሮች አሁን ለምሳሌ ለምን በሺህ ቤት አይንቀሳቀስ? ለምን በ100 ሺህ ትሬድ አያደርግም? ለምን 100 ሺህ ፖዚሽን አይከፍትም? ከነዛ አንጻር እስከዚህም ነው። ምክንያቱም ሪቴል ትሬደር ነን፣ ምንም እንትን የለም። እንግዲህ ይሄን የሚያክል ገበያ ላይ ስንገባ ይሄን የሚያክል ገበያ ላይ ስንቀላቀል እውቀት ግዴታና ግዴታ ነው። ማወቅ ራስን በሳይኮሎጂ ራስን መገንባት ግዴታና ግዴታ ነው። ሌላው ነገር ደግሞ ይሄን ትሬድ ስናደርግ እንዴት ነው በምንድን ነው ትሬድ የምናደርገው ሲባል ደላሎች አሉ። ሳንጨነቅ እነሱ ጋር ሄደን ሳናወራ ደላሎች በመካከላችን አሉ። ብሮከር ተብሎ ይጠራሉ። እነዚህ ብሮከሮች አሁን ለምሳሌ በአፍሪካ የሚታወቀው ትልቁ ኤክስነስ የሚባለው አለ፣ እናንተ የምታውቁት ማለት ኤፍቢኤስ የሚባል አለ፣ ኤክስኤም የሚባል አለ፣ ሌሎችም የውጮች አሉ። እና እኛ አፍሪካውያን አብዛኛውን ጊዜ የምንጠቀመው ኤክስነስ ነው። ኤክስነስ በራሱም ትሬድ ማድረግ እንችላለን። ደግሞ ሌላው ምንድን ነው ፕላትፎርም የሚባለው አለ። አሁን ለምሳሌ ደላላ አገኘን፣ ለደላላው ነው ገንዘብ ሰጥተ ምናምን ነገር ጸጥ ነው የምንለው ሲባል ለደላላው ገንዘብ ካስገባን በኋላ ኤክስነስ ላይ ገንዘብ ከገባ በኋላ ወደ ምንድን ነው የምናዞረው? ወደ ሜታ 5 እና ወደ ሜታ 4 እናዞራለን። እንደዛ ነው ትሬድ የምናደርገው። ሌላው ደግሞ ገበያው የሚከፈትበት ሰዓት የሚለው የኦፕኒንግ እንትኑ አሁን እዚህ ጋር እንደተቀመጠ
ትሬዲንግ ቪዋችሁ ላይ እሱን አንድ ቀን እናስተካክላለን። ይሄ ጂኤምቲ ነው። ዩቲሲ ማይነስ 5 ምናምን ነገር ነው የምጠቀመው እኔ ዩቲሲ ማይነስ 5 ማለት ነው። እና ሲድኒ 9 ሰዓት እንደሚከፈት ነው አሁን ባስቀመጡት በጂኤምቲ 9 ሰዓት 00 ተከፍቶ እስከ 5 ሰዓት 00 ኤኤም ፒኤም የጀመረው ኤኤም እንደሆነ ነው። ቶኪዮ ደግሞ 11 ሰዓት 00 እስከ 7 ሰዓት 00 ኤኤም እንደሆነ፣ ፍራንክፈርት 7 ሰዓት ምናምን ነገር፣ ለንደን ደግሞ 8 ሰዓት፣ ኒውዮርክ ደግሞ 1 ሰዓት። ያ ማለት እንደሚመስለኝ ከሆነ 1 ሰዓት 7 ሰዓት ማለት ነው መሰለኝ። ይሄ ለንደን ደግሞ ምናልባት 4 ሰዓት ነው። ግን በኢትዮጵያ እኔ ያየሁት በኢትዮጵያ ቀኑ በነገራችን ላይ እንትኑ ይቀያየራል። እነዚህ ሴሽን የሚከፈትበት ሰዓቱ 1 ሰዓት ወደኋላ ወደፊት ስለሚሆን ይቅርታ 1 ሰዓት ወደፊትና ወደኋላ ስለሚሆን ያ ነገሩ በጊዜው መከታተሉ ይጠቅማል። አሁን ላይ ግን ባለው ለንደን የሚከፈተው 4 ሰዓት አካባቢ ነው የሚከፈተው። ለንደን 4 ሰዓት አካባቢ ይከፈታል። ከዛ በኋላ እስከ 7 ሰዓት አካባቢ የሁለቱም ይገናኝና ሁለቱም ተገናኝቶ ኦቨርላፕ ተደርጎ ከዛ በኋላ ኒውዮርክ 9 ሰዓት አካባቢ ይከፈታል። ደግሞ ኒውዮርክ ማለት ደግሞ ሌላው እዛው ኒውዮርክ ሆኖ ደግሞ ኢንዴክሶች ደግሞ እዛው 10 ሰዓት ተኩል አካባቢ እንደሚከፈቱ ነው አሁን ላይ ባለው የሰዓት እንትኖች ላይ ማለት እና እነዚህ ሰዓቶችን ጠብቀን ትሬድ ማድረግ ጠቀሜታ እንዳለው ነው። አንዳንዴ አሁን ሳይኮሎጂ ነካስ አደርግ ለምሳሌ ዝም ብዬ አሁን እኔ ከምሸቱ 3 ሰዓት አሁን ገብቼ ለምሳሌ ትሬድ አደርጋለሁ ብል አሁን የሳይኮሎጂ ችግር ከሌለብኝ በስተቀር 3 ሰዓት የሚከፈትበት ገበያ የለም። ግን አንዳንዴ ስሜታዊ ምናምን ነገር ሆናችሁ አሁን ሳይኮሎጂን ትንሽዬ ነካስ አድርገው ማለት ነው። እንደዛ አሁን ለምሳሌ አይደረግም። የሚከፍቱበት ሰዓት አለ። እነዛን ሰዓቶችን እየጠበቀን ምናምን ነገር ቢሆን አሪፍ ነው፣ መልካም ነው። ሳይኮሎጂ እነዚህ ስሜታዊ ትሬዲንግ ላይ በነገራችን ላይ አንድ ቲፕስ የሚሰጣችሁ ነገር ወደ ትሬዲንግ ዓለም ስትገቡ ስሜታችሁን ገላችሁ ነው መምጣት ያለባችሁ። ወደ ትሬዲንግ ዓለም ስትገቡ ስሜታችሁን ገላችሁ ነው መምጣት ያለበት። ትሬዲንግ ላይ ስኬታማ የሆነ ሰው በማንኛውም የስራ ዘርፍ ስኬታማ ይሆናል ብዬ ነው የማስበው። ምክንያቱም ትሬዲንግ አእምሮን ልውጥ ነው የሚያደርገው። የምሬን ነው፣ ልውጥ ነው የሚያደርገው። እኔ እንደዚህ አይነት ዴዲኬት ሆኜ እንደዚህ በቃ በርትቼ ለዚህ የሰጠሁትን ጊዜን፣ ለዚህ የሰጠሁትን ስሜት፣ ለዚህ የሰጠሁትን ፍላጎት ለሌላ ስራ ባውል የምሬ ነው። እኔ ማለት የሚገርም የስራ ሰው የሚገርም የቢዝነስ ማን እንደምሆን ነው የተረዳሁት። እና ትሬዲንግ ምርጥዬ ነገር ነው። ሌላው ምንድን ነው አሁን ለምሳሌ እነዚህ አሁን እንትናቸው ፔር ለምሳሌ ጥምራቸው እንዴት ነው ለምሳሌ ይባል ዩኤስ ዶላር አሁን ዩኤስዲ ነው የሚባለው። ዩሮ ደግሞ ኤዩ አር ነው የሚባለው። ጃፓኒያንስ ይን ደግሞ ጄፒ ዋይ ነው የሚባለው። ፓውንድ ደግሞ ፓውንድ ስተርሊንግ ግሪቲሽ ብሪታንያ ፓውንድ ነው የሚባለው። ጂቢፒ ነው የሚባለው። አውስትራሊያን ዶላር ደግሞ ኤዩዲ ነው የሚባለው። ስዊስ ፍራንክ ደግሞ ሲኤችኤፍ ነው የሚባለው። ደግሞ ካናዲያን ዶላር ካድ ነው የሚባለው። ካድ አውስትራሊያ ኤዩዲ ቀላል ናቸው እነዚህ። ግሬት ብሪታንያን ደግሞ ጂቢፒ ምናምን፣ የጃፓኑ ደግሞ ጄፒ ዋይ በመባል ይጠራሉ። እሺ ዩሮ ዩኤስዲ ዶላር እስቺ በመጨረሻ ላይ የምትቀመጧ ኤዩአር ዩኤስዲ ዶላር ከጄፒ ዋይ ደግሞ ዩኤስዲ ጄፒ ዋይ ዩኤስ ዶላር ከጄፒ ዋይ የን የሙሉ አቀማመጣቸው እንደዚህ ነው። ፓውንድ ስተርሊንግ ዩኤስ ዶላር ጂቢፒ ዩኤስዲ እነዚህ በነገራችን ተዘጋጅቶ የተቀመጡ ናቸው። እናንተ አይደለም የምታስቀምጣቸው። ስማችሁን ስትጽፉ ከምን ጋር አሁን ለምሳሌ ኤዩዲ ዩኤስዲ አለ፣ ኤዩዲ ጄፒ ዋይ አለ እና እዛ ቀመሩ እናንተ ኤዩዲ ስትሉ ከሱ ጋር ጥምር እንትን ከረንሲውን ያመጣል። ይሄ ለራሱ የተመቻቸ እንትን ነው፣ ቀመር ነው፣ የተቀመጠ ነገር ነው። እነዚህ በጣም ሲምፕል ናቸው እና ይሄን ነገር የሚሰሙኝ ልጆች እስከዚህ እንግዲህ ከሰማችሁ በጣም ነው ማመሰግነው። አላለቀም። አንድ ቲፕስ ማስቀምጦ ነገር አለ። ይሄ
የመጀመሪያ ቪዲዮ ነው። ምናልባት ፓርት ዋን ነው። ትሬዲንግ ኮርስ ሲጀምር የመጀመሪያ ቪዲዮ ነው። ይሄን ቪዲዮ ጨርሳችሁ እስከዚህ ያያችሁ ልጆች ቅድም መግቢያ ላይ እንደነገርኳችሁ ምንድን ነው ያልኩ ዲሞ አሁን ለምሳሌ ቀጥታ ይሄን ተምራችሁ ቀጥታ ወደ ሪል መኒ አይደለም የምትሄዱት። ዲሞ አለ የምትሞካከሩት፣ ፌክ የሆነ ገንዘብ አለ። ዲሞ ላይ ለምሳሌ 1 ወር 2 ወር 3 ወር እጃችሁን ከፈታችሁ ከተለማመዳችሁ በኋላ ስትራቴጂ ምናልባት ቼክ ስትራቴጂ የሚባል ነገር አለ። እሱን ቼክ ካረጋችሁ በኋላ ምንድን ነው ወደ ዲሞ ነው የምትሄዱት። ከዲሞ ወደ ሪል መኒ ወደ ራሳችሁ እንዳትገቡ። ብር ከሌላችሁ እኔ በየሳምንቱ ለምሳሌ በሳምንት 1 ሊሆን ይችላል 2 3 ሊሆን ይችላል ቻሌንጆች አሉ ከተለያዩ ፕሮፈርሞች ደግሞ ኖ ዲፖዝ ከተለያዩ ብሮከሮች ነፃ። አሁን ለምሳሌ ኖ ዲፖዚት ቦነስ ነው። ገንዘባችሁን ሳታስገቡ እነሱ በሰጡት ገንዘብ ሰርታችሁ ትሬድ አድርጋችሁ አትርፋችሁ ትርፉን የምትወስዱበት ሲስተም አለ። እነሱን እየፈላለኩኝ ምለቅበት ቻናል አለኝ። እሱም ምለቅበት ቻናል አለኝና ይሄን ቪዲዮ አይታችሁ የጨረሳችሁ ልጆች እዛ ቻናል ተቀላቀሉና ይሄን ትምህርት ከጨረሳችሁ በኋላ መጨረሻ ላይ እኔ ምንድን ነው የምትሉኝ ይሄን የመጀመሪያ ቪዲዮ ጨርሼ አይቻለሁ የምትሉ ከሆነ ለሌሎች ልጆች ምናልባት እንትን ላልል ይችላለሁ፣ የተለየ ትኩረት ላልሰጥ ይችላለሁ። እናንተ ገብታችሁ ብዙ ሰው ከቲክቶክ አይቶ የሚመጣ አለ፣ ከተለያዩ እንትኖች አይቶ ከዩቱብ አይቶ የሚመጣ አለ፣ ከቴሌግራም አይቶ እዛው ኢንቦክስ የሚያወሩ ልጆች አሉ። እናንተ ደግሞ ዩቱብ እቺን ቪዲዮ ጨርሳችሁ ያያችሁ ልጆች እቺን ቪዲዮ አይቼ ነው የመጣሁት የሚለው ለምልክት ይሆናችሁ ዘንድ እኔን ኢንቦክስ ስታደርጉኝ መጨረሻ ላይ 77 ቁጥር አስቀምጡልኝ። በዚህ ነው የምለያችሁ። ኮመንት ኢንቦክስ ካደረጋችሁኝ በኋላ የፈለጋችሁን ጥያቄ ከጠየቃችሁ በኋላ ለእናንተ የተለየ እርዳታ፣ የተለየ ትኩረት፣ የተለየ እንዳስረዳችሁ ወይም የተለየ ነገር ደግሞ እና እኔ እንደው ተከታታይ አሁን ለምሳሌ የሚለቀቁ አዳዲስ ቦነሶች ካሉ ለእናንተ ከግሩፑ ጋር አንድ ላይ ለእናንተም እንድለቅላችሁ የምትፈልጉ ከሆነ በውስጥ መስመር ኢንቦክስ አድርጋችሁ ስታወሩኝ መጨረሻ ላይ 77 ቁጥርን እንደ ምልክት አስቀምጡ። በቃ ይህን ቪዲዮ ጨርሶ ያየልኝ ሰው ለእኔ ወዳጄ ነው፣ የምሪ ነው። ለዛ ስለሆነ ያ ስለ አበረታተኝ እኔም አበረታቷለሁ። ለዛ ለእናንተ የተለየ ትኩረት እንዲኖረኝ ከመንበሮችም አብልጬ ማዮችን ቪዲዮ ጨርሶ ላየ ሰው ነው እና ኮመንት ስታደርጉ መጨረሻ ላይ 77 ቁጥሯን እንዳትረሱ። ይህን ቪዲዮ ጨርሳችሁ እንደመጣችሁ እኔ በዛ ነው የማውቀው። ለዛ ስለሆነ አዳዲስ የሚለቀቁ ነገሮችን ለእናንተ አሳውቃለሁ እና ሌላው ምንድን ነው ይህን ለምሳሌ ፒፕስ አለ፣ ሌቭሬጅ አለ። እነዚህ ነገሮችን ቀስ እያለን እናያለን። ቀጣይ ምንድን ነው የምለቀው? እንዴት እንጀምር የሚለውን ነው የምለቀው። እንዴት እንጀምር፣ ከምን እንጀምር የሚለውን ነው የምለቀው። ከዛ ደግሞ ቀጥሎ ያለው ዋቲስ ካንድልስቲክ የሚለውን ነው። ከዛ በኋላ ደግሞ ፓርት 1 ነው። ፓርት 2 እንዴት እንጀምር ነው። ፓርት 3 ደግሞ ካንድልስቲክ ነው ማደርገው። ፓርት 4 ደግሞ ማርኬት ስትራክቸር ሺፍት ምናምን ነገር እያልኩኝ ሳፖርት ሬዚስታንስ ምናምን ነገር እያልኩኝ ቀጥላለሁ። ስለዚህ የኔን ሙሉ ቻናል የተከታተለ ሰው ለፎሬክስ ብቁ ይሆናል። ብቁ ነው ማደርጋችሁ። የምር እኔ ፓርት ሳያመልጣችሁ ከዚህ ጀምሮ በፓርት ነው የምለቀው። ይህም ፓርት ጨርሶ ያየ ሰው ቀጣዩንም ፓርት ጨርሶ ያየ ሰው ሳብስክራይብ አድርጉ ማለት ተከታተለኝ። ሳብስክራይብ አድርጉ። አንድ ፓርት እንዳያመልጣችሁ ማለት ብቁ ነው የሚሆነው። የምሬ ነው የምላችሁ። ምክንያቱም እኔ ከራሴ ነው የተማርኩት። ማንም እኔ ማለት እንዲህ ከፍዬ ምናምን ነገር ምክንያቱም ሚድል ክላስ ስለነበርኩኝ ምንም ከፍዬ ስለተማርኩኝ ከራሴ ስህተት የተማርኩኝ ሰው ስለሆንኩኝ ራሴን የዛኔ ግራ የገባኝ ነገር እናንተንም ግራ እንዳያጋባችሁ አድርጌ ነው ማስተምራችሁ። ብቁ ነው ማደርጋችሁ። ተከታተሉኝ። ይሄ ፓርት 1 ነው። ቀጣይ እንዲለቀቅ አበረታቱ። ውስጥ ላይ ገብታችሁ ኮመንት ላይ ፓርት 2 በሉኝ። አመሰግናለሁ። ቻው። እወዳችኋለሁ።